ታውጣቶቹ እየደረሱ ናቸው። ታዲያ በዚህ መሰረት ጌታችን ኢየሱስ ክርስቶስ በተናገረውና በፈቀደለት መሰረት ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስን አጠመቀው። ጥምቀት በሁለት አበይት ክፍላት ይከፈላል። የጌታ ጥምቀትና የእኛ ጥምቀት። የጌታ ጥምቀት ቅድም እንደነገርኳችሁ ክብር ሊያገኝ ሳይሆን የተጠመቀው እኛን ሊያከብር፣ እኛን ሊቀድስ፣ እኛን ወደ ነበርንበት ቦታ ለመመለስ ነው። እኛ ደግሞ የምንጠመቀው አባታችን አዳም ባመጣው በሰራው ኃጢአት ምክንያት ረክሰንና ቆሽሸን ስለነበር በዚህ ምክንያት እኛን ለመቀደስ፣ እኛን ለማክበር፣ ራሳችን ለመቀደስ ነው የምንጠመቀው። ማኅበረ ምዕመናን ታላቁ ሊቅ ሚክያስ እንዲህ ይላል፣ ይትመየጠነ ወይሳለነ። እርሱ ከትንሽ ጊዜ በኋላ ኃጢአታችንን ይቅር ይለናል። ወይመይጦ ለኃጣውኢነ ወይወግሮን ውስተ ቀላዔ ባሕር። ኃጢአታችንን በደላችንን በባሕር ጥልቅ ላይ ይመረምረዋል፣ በዛ ላይ እንዲሰጠን ያደርገዋል ብሎ በነቢዩ ሚክያስ ተነግሮ ነበረ። በትንቢተ ሚክያስ ምዕራፍ 6 ቁጥር 19 ላይ ስታነቡ እናገኘዋለን። ስለዚህ ጌታችን ኢየሱስ ክርስቶስ የተጠመቀው አንደኛ የእኛ ኃጢአት ለመደምሰስ፣ በሌላ መልኩ ደግሞ ትንቢተ ነቢያትን ለመፈጸም፣ ነቢያት እንደሚመጣ እንደሚጠመቅ፣ እኛን እንደሚቀድስ፣ እኛን እንደሚያከብር ተናግረው ስለነበረ ያን ትንቢት ለመፈጸም ነው የመጣው ማኅበረ ምዕመናን። በሌላ በኩል ጥምቀት እኛ ስንጠመቅ አንድ ጊዜ እንጠመቃለን፣ ሁለተኛ አንጠመቅም። ቅድም መጋቢ ሐዲስም እየነገሯችሁ እንደሚሰሩ ወነአምን በአሐቲ ጥምቀት፣ አንድ ምዕመን አንድ ጊዜ ከተጠመቀ በኋላ እንደገና አይጠመቅም። ክህነትና ጥምቀት አይደገምም። ምናልባት የንስሐ ጥምቀት ሊኖር ይችላል። ነገር ግን ከአብራከ መንፈስ ቅዱስ የምንወለድበት ጥምቀት ግን አንድ ጊዜ ብቻ ነውና ይህም ልናውቅ ይገባል። ማኅበረ ምዕመናን ዝበሉ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ ጥምቀቱ አደረሳችሁ። እልል ብላችሁ እግዚአብሔር እናመስግኑ። ወረደ ወልድ እምሰማያት ውስተ ምጽላላት እያልን አብረን እያሰበችንን በዝማሬው እግዚአብሔር አምላካችን እናመሰግናለን። ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ እምሰማያት ውስተ ምጽላላት ሰማያት ውስተ Bye-bye.
ቅዱስ ሰማያት ከመይ ቅዱስ ማያት መቅደስ ከሰማያት ውሃን ይባርክ ዘንድ ውሃን ይቀድስ ዘንድ ከሰማያት ወረደ። መላእክታችን ተሰብስበው ተሰበሰቡ። ምንም ያገኘው መቀደስ ከእኛ ተምረንበታል፣ ተቀድሶንበታል፣ ተለይተንበታል። አንዲት ሃይማኖት፣ አንዱ ጥምቀት፣ አንዱ ጌታ እንደተሰጣችሁ እግዚአብሔርን አመስግኑ። እግዚአብሔር ስለወደደ እግዚአብሔር ስለፈቀደ በዙሪያው ነገርና ተገኝተን እግዚአብሔርን እያከበርን በእግራችንና በዓላችንን እያከበርን ስለምንገኝ ስላሰባሰብንና በአንድነት የቅዱስ ጋራ ስላገናኘን አምላካችን እግዚአብሔርን አመስግኑ። የተከበራችሁ ምዕመናን በአሁኑ ሰዓት የቃል ኪዳኑ ታቦት ወደ ካቴድራሉ አውደ ምሕረት ገብቷል። እየዞረ ያለው ካቴድራሉ እሱ ሁላችንም ብለን እናመስግነው። ይገባዋል። የምስጋና ዕለት ነው። የዝማሬ ዕለት ነው። የደስታ ዕለት ነው እና ደግመን ደጋግመን ልናመሰግነው ይገባል። በዚህ ምስጋና በዚህ በእናትነት ቋንቋቸው ሊቃውንቱ በሊቅነታቸው ወጣቱ በወጣትነታቸው ሁሉ በየሙያውና ችሎታው በየተሰጠው እያመሰገነ እያሸበሸበ ታቦት እየተንበረከከ እልል እያለ እየሰገደ እያሸበሸበ ነውና የመጣው። ሁላችንም እግዚአብሔር አምላካችን ለሚቀጥለው ያድርሰን ብለን እናመስግነው። ኢትዮጵያዊ ሀብት ነው። ኢትዮጵያዊ መልክ ነው። ኢትዮጵያዊ ውበት ነው። ኢትዮጵያዊ ታሪክ ነው። እንዲህ አይነት ከህፃናት እስከ አዋቂዎች ያለ ግለት በመንፈሳዊ ግለት እግዚአብሔርን እያመሰገኑ ሌላው ማህበር አገር መዋል እንዲህ አይነት ልዩ ሀብት ነውና የተሰጠ